ሰላም ጤና ይስጥልን እንዴት ዋላችሁ የጨፌ ሚዲያ ተከታታዮች የዕለቱ ዜና ይዘንላችሁ ቀርበናል እስከ መጨረሻ ድረስ አብራችሁን ቆዩ ከዜናው ጋር ፈትለወርቅ ደሳለኝ ነኝ አርስተ ዜና በወላይታ ዞን በተከሰተ የመሬት መንሸራተት አደጋ የ11 ሰዎች ህይወት አለፈ ከ550 ቢሊዮን ብር በላይ ተጨማሪ በጀት ለማጽደቅ ለህዝብ ተወካዮች ለምክር ቤት ሊቀርብ ነው የኮሪያ ጦርነት ኢትዮጵያውያን አርበኞች መታሰቢያ ሐውልት በመዲናው አቆመ የክረምት ዝናብ ተጠናክሮ እንደሚቀጥል የኢትዮጵያ ሜትሮሎጂ ኢንስቲትዩት ገለጸ። ለአቅመ ደካማ ወገኖች የሚከናወን የቤት ግንባታ በፍጥነት እየተከናወነ መሆኑ ተገለጸ። ዝርዝሩን ይዘን ቀርበናል አብራችሁን ቆዩ። በወላይታ ዞን በተከሰተው የመሬት መንሸራተት አደጋ የ11 ሰዎች ህይወት አለፈ። ከፋለው በቀለ ተጨማሪ ዘገባ አለው። በሰኞ ዕለት ከረፋዱ 5 ሰዓት ገደማ በወላይታ ዞን ካው ኮይሻ ወረዳ ጤጳ ቀበሌ በተከሰተው የመሬት መንሸራተት አደጋ የ11 ሰዎች ህይወት ማለፉ ተገለጸ። እስካሁን የ11 ሰዎች ህይወት ማለፉን ማረጋገጡንና የሟቾች ቁጥር ላሻቅብ እንደሚችል መገለጹን ከወረዳ ኮሚኒኬሽን ጽሕፈት ቤት የተገኙ መረጃዎች አመልክተዋል። ከቅርብ ጊዜ ወዲህ ከክረምት ዝናብ ጋር በተያያዘ በተለያዩ የአገሪቱ አካባቢዎች የደራሽ ውሃና የመሬት መንሸራተት አደጋ የሚያስከትሉት አደጋ በመሆኑ ህብረተሰቡ አስፈላጊውን ጥንቃቄ እንደሚያደርግ ጥሪ አቅርበዋል። ከሳምንት በፊት በጎፋ ዞን በደረሰው የመሬት መንሸራተት አደጋ ከ200 ሰዎች በላይ መሞታቸው የሚታወስ ነው። ከ550 ቢሊዮን ብር በላይ ተጨማሪ በጀት ለማጽደቅ ለህዝብ ተወካዮች ለምክር ቤት ሊቀርብ ነው። ለተጨማሪ ዘገባ ሌሊሴ ሲሳይ ለ2017 በጀት ዓመት ከ550 ቢሊዮን ብር በላይ በህዝብ ተወካዮች ምክር ቤት ለማጽደቅ ዝግጅት ማድረጉ ተገለጸ። የገንዘብ ሚኒስቴር ዴኤታው ዶክተር ኢዮብ ተካልኝ የማክሮ ኢኮኖሚ ፖሊሲ ተግባራዊውን አስመልክቶ በሰጡት ማብራሪያ የፖሊሲ ማሻሻያው ዘላቂና አስተማማኝ ኢኮኖሚ ለመገንባት መሆኑን አስረድተዋል። የፖሊሲ ማሻሻያው ተግባራዊ ማድረጉን ተከትሎ የተለያዩ የፋይናንስ ምንጮች ድጋፍ እያደረጉ መሆኑን አስታውቀዋል። ይህን ተከትሎ ገንዘብ ሚኒስቴር ለ2017 በጀት ዓመት ይፋ ካደረገው የፌደራል መንግስት በጀት ተጨማሪ በጀት እንደሚያጸድቅ አመላክተዋል። ለህዝብ ተወካዮች ምክር ቤት ለማጽደቅ የተዘጋጀው ከ550 ቢሊዮን ብር በላይ መሆኑን ገለጸው። ከዚህ ውስጥ 240 ቢሊዮን ለማህበራዊ ልማት የሚውል ነው ብለዋል። የኮሪያ ጦርነት ኢትዮጵያውያን አርበኞች መታሰቢያ ሐውልት በመዲናው አቆመ። ለተጨማሪ ዘገባ ከፍ ያለው በቀለ በኮሪያ ዘማቾች የነበሩ የ2482 ኢትዮጵያን አርበኞች ስም የያዘ መታሰቢያ ሐውልት በአዲስ አበባ ከተማ ተሰራ። በፈረንጆቹ 1950 እስከ 1953 በኮሪያ ጦርነት የተሳተፉ የኢትዮጵያን አርበኞች ስም የተቀረጸበት የመታሰቢያ ሐውልት አገልግሎታቸውን ለማክበር በአዲስ አበባ ከተማ መቆሙ የደቡብ ኮሪያ የቀድሞ ዘማቾች ጉዳይ ሚኒስቴር አስታውቋል። የ2482 ዘማች አርበኞች ስም ዝርዝር የያዘ የሐውልት ምረቃ ስነ የደቡብ ኮሪያ የቀድሞ ዘማቾች ጉዳይ ሚኒስቴር ኮንግ ቹንግ አይ በተገኙበት መካሄዱን ነው የተገለጸው። የኢትዮጵያ በተባበሩት መንግስታት ድርጅት መለያ ሰንደቅ ዓላማ ወደ ደቡብ ኮሪያ ወታደር ወይም የሕክምና ድጋፍ ከላኩ 22 ሀገራት መካከል አንዷ ናት። የኮሪያ ጦርነት ለ3 ዓመታት ቆይቶ ሁለቱ ኮሪያዎች በስምምነት ጦርነቱን ሊያቆሙ መቻላቸው ይታወሳል። ባለፈው ዓመት ሐምሌ ወር ላይ ኢትዮጵያና የደቡብ ኮሪያ መንግስታት ከኢትዮጵያ አርበኞች ማህበር ጋር በመሆን በኮሪያ ጦርነት የተሳተፉት የ2482 አርበኞች ስም ዝርዝር ለማረጋገጥ መዝገቦችን ማሰባሰብና የማረጋገጥ ስራ መጀመራቸው ተገልጸዋል። የኢትዮጵያ የቀድሞ ወታደሮች ማህበር በጦርነት 3500 በላይ ወታደሮች መሳተፋቸውን በመግለጽ ሚኒስቴሩ በመታሰቢያው ላይ ተጨማሪ ስሞችን ለማከል ተጨማሪ ጥናቶችን ለማድረግ ማቀዱን የዜና አገልግሎቱ ዘግቧል። የክረምት ዝናብ ተጠናክሮ እንደሚቀጥል የኢትዮጵያ ሜትሮሎጂ ኢንስቲትዩት ገለጸ። ሌሊሴ ሲሳይ ተጨማሪ ዘገባ አላት። ከሰኔ ጀምሮ እስከ መስከረም ያሉት ወራት ሁሉ ተመጣጣኝ ያልሆነ የዝናብ መጠን ሊከሰት እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት ገልጾ በነሐሴ ከባድ የዝናብ መጠን ሊታይ ይችላል ብለዋል። የሜትሮሎጂው ኢንስቲትዩት ዋና ዳይሬክተር የሆኑት አቶ ፈጠና ተሾማ እንደገለጹት በክረምት ወራት ዝናብ የሚያገኙት አካባቢዎች ከባድ የሆነ የዝናብ መጠን ሊታይ
ሊታይ ይችላል። ነገር ግን በጥንቃቄ ከተጠቀሙበት ጥሩ አጋጣሚ መሆኑን ገልጸዋል። ከባድ ዝናብ በሚያገኙት አካባቢዎች ላይ የአፈር እጥረት፣ የመሬት መንሸራተት፣ ጎርፍ እንዲሁም የወንዝ መሙላት ሊከሰት እንደሚችል ማህበረሰቡ ጥንቃቄ ሊያደርግ እንደሚገባ አሳስበዋል። ለአቅመ ደካማ ወገኖች የሚከናወን የቤት ግንባታ በፍጥነት እየተከናወነ መሆኑ ተገለጸ። ከፍ ያለው በቀለ እንደሚከተለው ያቀርባል። በአዋራ አካባቢ የአቅመ ደካማ ወገኖች እየተከናወነ ያለው የቤት ግንባታ መታሰቢያ መሰረት ያደረገ መሆኑን የጠቅላይ ሚኒስትር ጽሕፈት ቤት አስታወቀ። በየዓመቱ ለአረጋውያን እና ኢኮኖሚ ዝቅተኛ ለሆኑ ወገኖች የሚደረገው የቤት እድሳትና ግንባታ ላይ የሚደረጉ ማህበራዊ በጎ ስራ የጠቅላይ ሚኒስትር አብይ አህመድ ስራዎች ቁልፍ ምሰሶ መሆኑን ጽሕፈት ቤቱ በማህበራዊ ትስስሩ አስታውቋል። በዚህም በአዋራ አካባቢ ለሰው የተሻለና የተከበረ አኗኗር ለመፍጠር እየተደረገ ያለው የለውጥ እንቅስቃሴ በፌዴራልና የክልል መንግስታት አካላት የሚተገበረው የዚህ ትውልድ አብይ አካል ነው ተብሏል። የዘንድሮ ስራም ጠቅላይ ሚኒስትር አብይ አህመድ በግንቦት ወር ማስጀመራቸው ያስታወሰው ጽሕፈት ቤቱ ለአቅመ ደካማ ወገኖች የሚከናወነው የቤት ግንባታ በፍጥነት እየተከናወነ እንደሚገኝ አስታውቋል። ለዛሬ ይዘን የቀረብነው ዜና ይህንን ይመስላል። አብራችሁ ስለቆያችሁ እናመሰግናለን። ቀሪ የጨፌ ፕሮግራሞች ጋር መልካም